አቁን ያምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት ራስን በመግዛት ኢየሱስን የምጠብቀው እንዴት ነው? ዝም ብለህ እየጨፈርክ ምናምን አይደለም። ነው ራስን በመግዛት ጌታ ይመጣል ተመልሶ። ቴዲ ባይዘው የምስራች ኢየሱስ ይመጣል ይወስደናል። እመጣለሁ አለ መጣ፣ እወለዳለሁ አለ ተወለደ፣ እሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ እመጣለሁ ብሏል ይመጣል ኢየሱስ። እንትና የአነቃቂዎች ተናጋሪዎች እንትና አይደለም፣ ዲስኩር አይደለም፣ የሆነ የፖለቲከኛ እንትና አይደለም። ይሄ የምነግርህ የመጽሐፍ እውነት ነው። ጌታ ኢየሱስ ይመጣል እና በምን እንጠብቀው ሲሉት ራስን በመግዛትና በጽድቅ በጽድቅ ነው እግዚአብሔር የሚጠበቀው። ከዛስ እግዚአብሔርንም በመምሰል ኦ ማይ ጋድ ቴዲ ከባድ ነው። እግዚአብሔርን መምሰል ይቻላል እንዴ? እግዚአብሔርን በመምሰል ይልና በአሁኑ ዘመን እንድንኖር ያስተምረናል። የቱ ጸጋው? ያ ቅድም ያልኩ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ። የጸጋው ክብር ይመሰገን ዘንድ አዳነን የሚል ጥቅስ አለ። ባይዘው ይህን ሁሉ ጌታ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ እና ይህ ጸጋ ያግዘናል። እንዳልክ አንተ እኮ አረቄ ሳትጠጣ መዋል አትችልም የሚል ሰው አለ። አንዳንድ ሰው እኔ ራሱ አላቅማመት ሆነኝ። እንዴት ነው የቻልኩት? ግራ ገባኝ። ለካ ሳስበው ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ስትቀበል ቦርናጌን ስታደርግ ከዋና ከመንፈስ ስትወለድ ያ ጸጋ ያገኘ የመንፈስ ቅዱስ ጸጋ ከኃጢአት ሰፈር ራሱ ይለያል ያረጋል። ውስጥ ያለው መንፈስ ቅዱስ እኔ አሁን በጌታ ሆነ ደክማ አታውቅም ወይ ቴዲ ብትለኝ ደክሜ አውቃለሁ፣ ወድቄ አውቃለሁ። ግን ኮንቲኒየስሊ አልቆየውም እንደ ድሮ። አሁን ድሮ ኃጢአትን ግራውንድ አድርጌ በየቀኑ ነው ማድረገው። አሁን እንዴ ድሮ ሲሰራው የነበረው ኃጢአት አሁን ድንገት ከሰራው ጻጻቱን ቴዲቶ ለካ ውስጥ ያለው የእግዚአብሔር መንፈስ ህብረት የለውም ከዚህ ዓለም የኃጢአት ልምምድ ጋር እና ይጋጫል፣ ይቀጠቅጣል። እና የህይወት ለውጥ ነው ያገኘሁት ለማለት ነው። ይህንንም ያገዘኝ መንፈስ ቅዱስ ነው። ተባረከ። ኦኬ። ሌላኛው ጥያቄ መሀል ላይ መዝናኛዎች መግባት አለባቸው። ሐቁን ነው የምትነግረኝ። ሐቁን ወደ ገደለው መተህ ሐቁን። እሺ አልዋሽም። እሺ አጥታ ነገ ዋሽተህ ብትገኝ እዚህ 1100 ሰዎች አላችሁ። በሰፊው መድረክ ነው ይሄን ጠርተን እዚህ እንዲህ ብለህ ነበረ አሁን እንዲህ ነው እየሆነ ያለው ብለን ምናፋተው። ዝግጁ ነህ? አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ከሆነችው ከማስተዋል ጋር ምንድን ነው ያላችሁ ነገር? ጌታ ይባረክ። አይ ምንም የለንም። አንድ ቸርች ነው አባለታችን፣ አንድ ቸርች ነው አባለታችን። አንድ ለአንድ አጠገብ ለአጠገብ ነው የምንቀመጠው። በጣም ባይዘው ማስተዋል እኔ አሮን ነው እኔ በጣም እስኪገርመኝ ድረስ ባህሪዋ ሺዝ በጣም የዋህ በጣም ምስኪን ጌታን ነው ማለት ይኸው የሚያይ መድኃኔዓለም ነው ከዋሻው። በጣም ምስኪን በጣም ዲሲፕሊንድ በጣም ክርስትናው ላይ ሲሪየስ። አሁን እንደ በኢየሱስ ቸርች አትቀርም። ጸሎት ላይ የበረታች ለእግዚአብሔር ቃል ያላት ጉጉት ቃሉን ለመስማት ያላት ፍላጎት ማስተዋል እኔ በጣም ሁሌ ነው በሷ መገረመው። በሷ ላይ ባለው የእግዚአብሔር ጸጋ በጣም ነው መደነቀው እና አዘ ክርስቲያን በጣም እህቴ ነች። በጣም ነው መወዳት፣ በጣም ነው ማከብራት፣ በጣም ነው በሷ ጸጋ የምማረከው እና አንድ ቸርች ነው አባልነታችን። ቸርች እንገናኛለን። ከዛ ውጭ ምንም በጌታ እህቴ ነች። ሌላ ለምድሪቷ አትጸልዩም? የአዳር ጸሎት ምናምን የለም? በጸሎት ሱዳን በእኛ ቤተክርስቲያን የአዳር ጸሎት በየወሩ አንድ ለአንድ የለም ጸሎት። ቆይ ልንገርህ፣ አሁን እኛ ቤተክርስቲያን ያለውን ልንገርህ። ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ይባላል። ዘላለም የክርስቶስ መገለጥ። ለምን ይህን ጥያቄ እንድጠይቅ አንተ እግዚአብሔር የገሰጸን። እኛ ቸርች አዳር ጸሎት አለ። አዳር ጸሎት በህብረት ነው የምንጸልየው። አባላት ሁሉ ይመጣሉ። በጣም ብዙ ሰዎች ይመጣሉ። ለምድሪቱ እንጸልያለን፣ ለቤተክርስቲያን እንጸልያለን፣ ለአገልጋዮች እንጸልያለን፣ ስለ ሰላም እንጸልያለን፣ በግል ጉዳይ እንጸልያለን። የሚያስፈልጉ ርዕሶች ላይ ሁሉ መንፈስ ቅዱስ ባቀበለን ላይ ጌታ መንፈስ ቅዱስ በነገራት
የቤተ ክርስቲያኒቱ የጸሎት ቡድኖች አባላት ሊጸሉ የተዘጋጁ ሰዎች ላይ መንፈስ ቅዱስ በጠቆመው ርዕስ ላይ ሁሉ እንጸልያለን። ማክሰኞና ሐሙስ ማለዳ ጸሎት አለኛ ቸርች። ሰኞ መደበኛ ፕሮግራም አለ 10 ሰዓት ተኩል። ሮብ የዕብራውያን ተከታታይ ትምህርት አለ ከ10 ሰዓት ተኩል ጀምሮ። እሁድ መደበኛ ፕሮግራም አለ ከጠዋት 3 ሰዓት ተኩል ጀምሮ። ቀዳሚ ወጣቶች ፕሮግራም አለ። ባይዞ በእነዚህ ሁሉ ቸርች አለው። እኔ ጌታ ይባርከኝ። ሳምንቱን ሙሉ ማለት ነው። ሳምንቱን ሙሉ በለው ከሰኞ እስከ ሰኞ ቸርች ነኝ እኔ። ባይዞ አለው። ጌታ ይባረክ። እሷም አለች። እሷ ላይ እኮ ነው ያለው ፎከስ እኮ አንተም አለ። አሁን እሷ ላይ እሷም አለች። የቤተ ክርስቲያኒቱ አካል ነች አለች። ኦኬ። ስለዚህ ሌላ በጌታ እህት ናት እንጂ ሌላ ነገር የለም ነው የምትለው። ለአድማጭ ተመልካች ግልጽ አድርገን አይ ቲንክ አድበስ ነው ገብቷቸዋል። ኧረ ጌታ ምስክር፣ ኢየሱስ ምስክሬ፣ በጣም ነው የምወዳት ማከብራት። በጌታ እህቴ ነች። በጣም የምወዳት በጣም ሪስፔክት ማረጋት እጅግ የተወደደች በጌታ እህቴ ነች። ማስቲ በጣም ነው የምወዳት። የኔ ቤት ሰዎች አንድ አቋም አለንና ለአጭሩ ጥያቄ ረጅም ትንታኔ ከተሰጠ አንዳች ሊደበቅ የተፈለገ ነገር አለ ይላሉና እንደዛ ነው። እግዚአብሔር ምስክሬ አልኩ እኮ እግዚአብሔር ምስክሬ። ኦኬ ወንድም ዮኒ ማኛ ቶፒክ ሁሉ መስማት የሚፈልገው ላይ በስገባ መችለት ነው። ጠቅላላ ኮሜንት ሁሉ ስለ ዮኒ የሆነ ነገር በለር ስለ ዮኒ ነበር። አንዳንዱ ሐዋርያው ዮኒ ይሉታል፣ አንዳንዱ ወንድም ዮኒ ብሎታል። ኦኬ ከአንተ ጋር የተያዘውን ጥያቄ ልጠይቅ። ባልሳሳት ከ3 ወር ነው ከ4 ወር በፊት ለመገዳደል የምትፈላለጉ ወንድማማቾች ነበራችሁና እኔ የፖለቲካው ጉዳይ ቢዚ አድርጎኝ ስመጣ ስትጸልይለት አየሁኝ። አሁን አንዳንዶች ይሄ ጥምረት ቸርች ፕላንት እስከ ማድረግ ሊደርስ ይችላል፣ የራሳቸው ሚኒስትሪ ሊያቋቁሙ ይችላሉ፣ እስከዛ ሊዘልቁ ይችላሉ የሚሉ አሉ። አንዳንዶች ደግሞ የእንትናት የወረት ጉዳይ ናት፣ አሁን ትቋጫለች፣ ተመልሰው ባክቱ ኖርማል ሊሄዱ ይችላሉ ይላሉና በሁለታችሁ መሀል ያለው መንፈሳዊ ቁርኝነት እንዴት ነው? እስከምን ድረስ ነው? ቴንክ ዩ በጣም ሚውት አድርጋ እንደ ቴዲ ሶሪ። ጌታ ይባርክ። ምንድን ነው ዮናስ ሙሉነ እኔ እዚህ ፕላትፎርም ላይ ልማቁ በአካል አይቼው አላውቅም፣ አግኝቼውም አላውቅም። ኢትዮጵያ በመጣ ሰዓትም አልተገናኘንም። የሆነ ወቅት ላይ ተመሳሳይ የፖለቲካ ስታንድ ነበረን። ከዛ በኋላ እኔ በዛ ስታንድ ቀጠልኩ። እሱ በተለያየ ምክንያት የፖለቲካ ስታንዱን ቀይሮ ነበር ምናምን። መሀል ላይ በብዙ ርዕስ ተቃርኖኛ ቃል እኔ መልስ ሰጥቼው ቪዲዮ ሰርቼ አላውቅም። እኔ እግዚአብሔር ይመስገን ቴዲ ለሰው ፎቶ አድርጌ አድርሱለት ምናምን ብዬ እንደዚህ አይነት ነገር አድርጌ አላውቅም። ምክንያቱም ትልቅ ሰው ነው፣ ሚዲያ ላይ ቴሌቪዥን ላይ የአገሪቱ ሚኒስትሪ ሚዲያ ላይ የሰራ ሰው ስለሆንኩ ፕሮፌሽንም አይፈቅድልም። ለዛ ነው አንዳንድ ሰዎች እንደ ቲክቶከር ስለሚያስቡ ይህንን ቪዲዮ ለእንዳልክ አድርሱ ቶሎ መልስ ይስጥ ምናምን ይላሉ። መቼም ነው ማልሰጠው በምንም ጉዳይ። ከዚህ በኋላ ቢሰራ ራሱ መልስም ኮሜንትም ነው ማላደርገው። ሄጄ የሰሩት ቪዲዮ ላይ I will never do like this እንደዚህ አይነት ነገር እና በዛ መሀል ተራራቀን። ከዛ በዛ ጋፕ ላይ እኔ ጌታን ተቀበልኩ፣ ጌታን አገኘው፣ ጌታ ኢየሱስ ክርስቶስን አገኘው። ከዛ አንድ ማስታውሰው ጴንጤ ሆኜም አንድ ቪዲዮ ሰርቶብኛል ዮኒዬ። እኔ አንድ አጥቢያ ገጠርኛ ጋር በጣም ድንጋይ ሲወረውርበት የነበረበት አንድ ቸርች ነበር፣ አማኑኤል ቸርች የሚባል። እኔ አልወድም ጴንጤ ነግሬያለሁ ቅድም። እና ኤፍሬም አለሙ መዝሙር ድግስ አዘጋጅቶ እኛ ጋር እዛው ምዕራብ አባያ የሚባል እዛ ቸርች ላይ በጣም ድንጋይ ወርውሬ እሳት ሁላ ወርውሬ ያውቃለሁ። ጴንጤ ከመጥላቴ የተነሳ ማለት ነው። በጣም ለጴንጤ ካለኝ ጥላቻ እና ልክ ጌታን ተቀብዬ በ3ኛ ወር በ4ኛ ወር ማዘርጋ ሄድኩኝ ቤተሰብ ጋር እና በሄድኩበት ፓስተሩ በጣም አውቀዋለሁ፣ እዛ በጣም የተወደደ ነው። እና ለምንድን ነው ይህን ጉባኤ ይቅርታ ማልጠይቀው ብዬ ቸርች አማኑኤል ቸርች ሄድኩ። ድንጋይ ወረወርኩበት ቸርች እዛ ገጠር ሄጄ መድረክ ላይ ቆሜ ይቅርታ እዚህ ቸርች እንዲያደርግ ያለው ባልኩበት ቅጽበት እንዳልክ ስብከት ጀመረ ተብሎ የሆነ ሰዓት በጣም ተወርቷል። ጴንጤ በሆንኩ በላ በ2ኛ ወር ከዛ በኋላ ፓስተር ሆነ ቸኮለ፣ እንደውም ፓስተር ኢንዶሚን ምናምን ብለውኛል፣ ብዙ ነገር ብለውኛል። አይ ዶንት ሪሊ ኬር። መልስ ሰጥቻቸው አላውቅም። በዚህ ጉዳይም ብዙ አላብራራውም፣ መልስ አልሰጠም። የኔ ችግር ያለው እና በዛ ቪዲዮ ላይ ቪዲዮ ሰርቶብኛል። እንደዛ አይነት አይ ቲንክ ቪው ያለው አይመስለኝም ዮናስ ሙሉነህ።
ወደ 1 ሚሊዮን ሰው ነው ያየው ሳምንት ባልሞላ ጊዜ ውስጥ እሱ እኔን በሰደበው ቪዲዮ ላይ ማለት ነው። እና ያ ቪዲዮ ቫይራል ወጣ። ባይዞ እዚህ ቲክቶክ ላይ እኔን ፎቶ የኔን ቪዲዮ አድርገው የሰሩ ሰዎች የሚያገኙት ላይክ መቼም አግኝቶ አይተውት አያውቁም። በጣም የሚገርም ቴዲ ያስተዋልኩት ነገር የኔን ፎቶ የኔን ስም ሜንሽን አድርጎ ቪዲዮ የሰራ ሰው አይቶ የማያውቀው ላይክ ነው የሚያገኘው። ባይዞ አይቶ የማያውቀው ምክንያቱም ምን ያህል ነገር የሚገንብኝ ሰው እንደሆንኩ ነው ፋይናል ይገባ። የራሴን እያካበድኩ አይደለም። እና ብዙ ቪዲዮዎችን ቼክ አድርጋቸው። ብዙ ሰዎች አካውንታቸውን ግባና ቼክ አድርግ። እኔ ላይ ቪዲዮ የሰሩትና ሌላ ቪዲዮዎቻቸውን ቼክ አድርግ። እኔ ላይ የሰሩት ነው ቫይራል የሚወጣው። ምን ማለት ነው? ሰው ሁሉ ማየት ይፈልጋል ማለት ኦኬ። ከዛ በኋላ ዮኒ እንደዛ ካረገ በኋላ በተለያዩ ፖለቲካ ኢሹዎች ላይ ምናምን አነሳ። ፋይናሊ ድንገት ዮኒን ኢየሱስ እያለ አገኘሁት ማለት ነው። ገረመኝ፣ ደነገጥኩ ማለት ነው። ከዛ እየሰበከ ሪኩዌስት ላኩለት የጴንጤ የተወደዱ አገልጋዮችን ገስት አስገብቶ ኤርሚን፣ ኤፍዬ፣ ብሩኬ ምናምን የተባሉ የተወደዱ ወንድሞች አሉ እነ ሜሎስ አስገብቶ ሲያወራ ሪኩዌስት ላኩ አላልተቀበለኝም። ከዛ ልክ እሱ ላይቭ ካለቀ በኋላ እኔ ከነ ኤርሚ ጋር ኤርሚያስ እውነቱን ተናገር በጣም ነው የምወደው፣ በጣም ነው የማከብረው እሱ ሰው እና እሱ ላይቭ ላይ ያለው መጣና ዮኒ ድንገት በቃ ጀመርን ወሬ። የተጣላም አይመስልም የተነጋገርንም አይመስልም። ይቅርታ በጣም ተናግሬያችኋለሁ እናንተ ጴንጤዎችን በብዛት አለ። ከዛ ዮኒ ገረመኝ። ልክ ኢየሱስ ባለ ቅጽበት ረሳሁት። ለምን ሰው ኢየሱስ ካለ ወንድሜ ነው ለኔ ባይዘው። ከዛ ዮኒን ወደድኩት፣ በጣም ሪስፔክት አደረኩት፣ አከበርኩት፣ በጣም ተመቸኝ። ከዛ ስለ ኢየሱስ አንዴ ላይቭ ጋበዘኝ። ስለ ኢየሱስ አወራን። ረሳ ነው በቃ ጭቅጭቁን ምኑን ረሳ ነው። ልክ ኢየሱስ ሲል በቃ ዮኒ ወንድሜ የሆነ ቁጭ ኢየሱስ ያድናል ሲል በቃ ዮኒ ኢዝ ማይ ብራዘር አልኩት። ትላንት ሰድቦ ነበር፣ አይ ዶንት ኬር። ትላንት ተሞላጫችሁ ነበር፣ አይ ዶንት ሪሊ ኬር። ትላንት እንዲህ ተብሎ ነበር፣ ዮናስ ሙሉ ላይ እንዲህ ብሎ ነበር፣ አይመለከተኝም። አሁን ኢየሱስ ጌታ ነው ካለበት ቅጽበት ጀምሮ ወንድሜ ነው ዮናስ ሙሉ ነው። እወደዋል፣ በጣም ነው የምወደው። ለምን? በጌታ ስለሆነ። ለምን? ኢየሱስ ስለሚል። ትላንትስ አይመለከተኝም። ኢየሱስ የረሳለትን እኔ አላስታውስም። እግዚአብሔር የተወለትን አላስታውስም። አም ስፒሪቹዋል ላይክ ክርስቲያን ነኝ። አዘ ክርስቲያን እግዚአብሔር የሆነን ሰው በደል የተወለትን አትቆሰቆሰ። ጌታ ሆይ ላስታውስ ቴዲ እንዲያርጎ አይባልም። እግዚአብሔር የምሕረት መዝገብ አለው ብዙ ረሳለት። አዎ ዮኒ እንዲያርጎ ትላንት ሙስሊም ነበር። አንዳንድ ሰዎች ሰሞኑን የሚሉ ነበር ዮኒ አቋም የለውም ትላንት ሙስሊም አልነበር እንዴ? ትላንት አይ ዶንት ኬር ምን አገባኝ። ክርስትና አሁንና ወደፊት ነው ባይዘው። ትላንት የለም ክርስትና ላይ ትላንት የሚባል ነገር የለም ባይዘው። አሁን ነህ ወይ ነው። ከዛስ ትቀጥለዋለህ ነው ጥያቄው። ክርስትና እንደዚህ ነው፣ አሁንና ወደፊት። ትላንት እንዲደክሞ ትላንት አይደቅኛነ ትላንት ተረስቶ ትላንት አልፎ እና ዮናስ ሙሉ ነገር ወንጌል ለመስበክ ነው የተገናኘ ነው እና በጌታ ወንድሜ ነው፣ በጣም ወደዋለሁ። ኢኖሰንት ነው በጣም ፊቱ ላይ እኔ ቅንነት ነው የማየው። በጌታ ወንድሜ ነው፣ በጣም ወደዋለሁ። አሁንም ዮናስ ሙሉ ይሄ ቪዲዮ ከደረሰ በጣም ነው የምወድህ። ደስ ብሎኛል። የኢየሱስ ያው ምስክር ሆነ ስላየው፣ ተንቀሳቃሽ ምስክር ሆነ ስላየው ደስ ብሎኛል። ጌታ ዘመንን፣ ልጆችን፣ ቤተሰብን ይባርክ ለማለት ወዳለሁ። ተባረክ ቴዲ፣ ቀጥል። እሺ ይሄ ጥያቄ ለሁሉም ነው እንዳልክ፣ እንዳጋጣሚ ገስት ላይ ስላለ እሱ ነው እንጂ ሁላችሁም ራሳችሁን መጠየቅ ያለባችሁ ነው ጥያቄ ነው። እንዳልክ በገባህና በደረስክበት ልክ እንድትመልስልኝ ፈልጋለሁ። እንመጣለን ወደ ዮናስ ጉዳይ ላይ 1-2 ጥያቄዎች ይቀራሉ ካልመሸብኝ። ኢየሱስ ሁሉም ጋር አለ። ኦርቶዶክስ ጋር አለ፣ እስልምና ጋር አለ፣ ሐዋርያቶች ጋር አለ፣ ካቶሊኮች ጋር አለ፣ ፍቅር ሲዝም ጋር አለ፣ ሁሉም ሃይማኖቶች ጋር አለ። አንተ የምታመልከው ኢየሱስ ከሌላው ኢየሱስ በምንድን ነው የሚለየው? ቴንክ ዩ በጣም ቴዲ ቴንክ ዩ። የብዙ ጥያቄ ነው የጠየቀኝ። እግዚአብሔር ይባርክ። በእውነት አንተ በጣም እኔ እጄ ላይ መጽሐፍ ቅዱስ አለ እና ይህን መጽሐፍ ቅዱስ የያዙ በኦርቶዶክስም በካቶሊክም በሌሎችም ቤተ እምነት ላይ የያዙ ሰዎች አሉ። ያንተና የነሱ ልዩነት ምንድን ነው ካልክ የብርሃን ነው ልዩነቱ። እደግመዋለሁ፣ ኢየሱስ ላይ ዓለም የጋራ አቋም የላትም።
ታውቃለህ። አንዳንድ ቤተ እምነቶች ጋር ኢየሱስ ነቢይ ነው። አንዳንዶቹ ጋር ኢየሱስ ጌታ ነው። አንዳንዶቹ ጋር ኢየሱስ አማላጅ ነው፣ መካከለኛ ነው፣ አስታራቂ ነው። አንዳንዶቹ ጋር ኢየሱስ አማላጅም ነው፣ ፈራጅም ነው። በኢየሱስ ጉዳይ አንድና ወጥ አቋም ያስቀመጠው ይሄ መጽሐፍ ነው። ይሄ መጽሐፍ ብርሃን ነው፣ ሽምደዳ አይደለም። አይዞህ ኢየሱስ አይሸመድድም፣ ይበራልሃል እንጂ። እንዴት እንዳልክዬ ካልከኝ የ8 ቀን ልጅ አምላክ ማለት ብርሃን ካልሆነ ምንድን ነው? ቴዲ ከወንበዴ መሀል የተሰቀለ ግርጠት ያለ ጀርባው በጅራፍ የተተለተለ ደሙ ተንጠባጥቦ ያለቀ ውሃ ከሰውነቱ ያለቀ የተጠማ የተሰቃየ ሰው ሁሉ የሚረግመው ያየ ሁሉ መስቀል ላይ አይቶት የሚጠላውን እርሱ አምላክ ነው ብሎ ለመቀበል ብርሃን ካልሆነ ቴዲ ምንድን ነው? ለምን ይመስላል ዓለም በኢየሱስ ጉዳይ ግማሹ ነቢይ ሲል ግማሹ አምላክ ያለው? መጽሐፍ ሲናገር እግዚአብሔር አምላክ ነው ለእኛም በራልን ተብሎ ተጽፏል። በራልን ተብሎ ተጽፏል። ልዩነቱ ምንድን ነው? የብርሃን ጉዳይ ነው እንጂ ዮሐንስ 3:16ን ለምሳሌ የተወደዱ ሙስሊም ወንድሞች አያውቁትም። ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር የሚለውን ሙስሊሞች ወንድሞች አላነበቡትም? አንብበውታል። የኔና የነሱ ልዩነት ምንድን ነው? እኔ ጋር በራ የወንጌል ጌታ ነው አልኩኝ፣ አፌን አውጥቼ በልቤ አመንኩ፣ ከዛ በአፌ መሰከርኩ። ዮሐንስ 3:16 እግዚአብሔር ዓለሙን እንዲሁ ወዶታል የሚለው ጥቅስን ሌላው ጆቫው ያውቀዋል። ኦሊጂሰሶች አያውቁትም? ያውቁታል። እናንተ ጋር ምንድን ነው? ኦፍኮርስ እግዚአብሔር አምላክ ዓለሙን የወደደበት አንዱ የመውደዱ ፍቅር የመጨረሻው የፍቅር ጥግ የሆነው ልጁን ኢየሱስ ክርስቶስ መስቀል ላይ ሲሰጥ ነው። እና ያ የተሰቀለው አይሁዳዊ ነው የእናንተ አምላክ ይሉናል አንዳንዱ። አዎ ይሄ እንደውም ቅፍርናሆም ቤተሳይዳ የሚባል ቀሚስ ነገር አድርጎ ጠፈር ጫማ አድርጎ ከነ ጴጥሮስ ጋር ሲዋከብ የነበረ አዎ እንዳልክ ያማል እንዴ? ኦፍኮርስ እሱ ነው የኔ ጌታ። ኧረ እባክህ ትንሽ አስተውል እንዳልክ ቸኩላል በጣም። ስታየው እኮ አምላክ አይመስልም። ራንደም አይሁዳዊ ነው። ይበላል ይጠጣል እኮ ከነ ጴጥሮስ እኩል እኮ አሳ ይበላል ይጠጣል። አዎ ሂዝ ማይ ጋድ። ኢየሱስ የኔ ጌታ ነው። በምን አወቅ? መጽሐፍ ቅዱስ። እስቲ አንድ ጥቅስ ማቴዎስ 16 ምንድን ነው የሚለው? ይኸው ለአንብብልህ፣ ተረጋጋ። ኦኬ ማቴዎስ 16 ኢየሱስ ጌታ ነው። ቴዲ የተባረክ እድል ስለሰጠኝ በእውነት ኢየሱስም እንደዚህ ነው የሚለው። ከመጀመር ልጀምር፣ አሪፍ ነው ይሄ ቃል፣ ደስ ነው የሚለኝ። ኢየሱስ ወደ ፊልጵስዩስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። አሁን ሊሰቀል 2 ወር ገደማ እንደሆነ ነው የሚናገረው የታሪክ መጽሐፍት። ኦልሬዲ ጨርሷል፣ ትምህርቱን እያገባደደ ነው። ፊልጵስዩስ ቂሳሪያ ማለት ደግሞ የአይሁዳውያን ሳይሆን የአህዛብ ከተማ ነው። ስለዚህ እነ ጴጥሮስ እነ ይሁዳ እነ ሌሎቹ 12ቱ ደቀ መዛሙርቱ አይሁዳውያን ናቸው። ወደ አህዛብ ከተማ ሄደው አያውቁም። እና ኢየሱስ ፊልጵስዩስ ቂሳሪያ ማለት ደግሞ የቤተ ጣዖታት ዋና ከተማ ነች። እና ከፍተው ጣዖት ሰፈር ላይ ነው ጌታ ኢየሱስ ክርስቶስ እነዚህን ይዟቸው ሄደው እና እንሂድ ብሏቸው አስነሳቸው። ተከተሉኝ አለ። ዝም ብለው ይከተሉታል። እሱም ይሄዳል። እንደምታየው ነው። ኢየሱስ ራንደም ነው። የተለየ መኪናም ተሽከርካሪም አይጠቀምም። አየር ላይም አይበርም። የተለየ ክንፍም አልተገጠመለትም። ኖርማል አይሁዳዊ ነው። ከነሱ ጋር እኩል ነው። ፀሐይ ፊቱን መጥቶታል። እግሩ አቧራ ጠግቧል። ቢዝራቅ ራንደም አይሁዳዊ ነው። ወክ ያደርጋል። ይከተሉታል። የኔ አባት እንዴት አይነት ድንቅ አምላክ መሰለ ኢየሱስ። እና ዝም ብለው ነው ሲላቸው ይከተሉታል። ይሄ ሰው የት ነው የሚወስደው እያሉ ብቻ ይከተሉታል፣ ያምኑታል። ትዳራቸውን፣ ቤታቸውን፣ ንብረታቸውን፣ ስራቸውን ጥሎ ነው የተከተሉት። እንግዲህ 3 ዓመት ወደ 8 ወር ገደማ ሆኖታል። 2 ወር ይቀረዋል ኢየሱስ ሊሰቀል ማለት ነው። እና ፊልጵስዩስ ቂሳሪያ የሚባል ከፍታ ላይ ያስወጣቸውና ሰዎች የሰው ልጅ ማን ይሉታል ወይም ደግሞ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ መጥምቁ ዮሐንስ ይሉሃል። ለምን አሰባበክ ንስሐ ግቡ ታበዛለህ፣ የጌታ መንግስት ቀርባለች ትላለህ እና አስተባበክ አይ ቲንክ የዮሐንስ ሳይሆን አይቀርም ይሉሃል። ሌሎቹ ሲላችሁ ሌሎቹ ኤልያስ ይሉሃል። ሲሪየስ ነህ እና ባህር ላይ ትራመዳለህ። ኤልያስ ታምራዊ ነብይ ነው። አዎ አንተም እንደዛ ታደርጋለህ። ባህር ትገስጻለህ፣ ወቅ ታደርጋለህ። አይን ደረቅ ግንባር ላይ አፈር ብለህ እንደዚህ ታምር ነገር ስለምታበዛ ኤልያስም ታምራዊ ስለሆነ ወደ ኤልያስ ይሉሃል። ሌሎች ስል ኤርሚያስ ይሉሃል። ኤርሚያስ አልቃሻው ነብይ ይባላል። አዎ አንተም ኢየሩሳሌምን ባያት ጊዜ አልቀስላታል ከተማዋ እና ስታለቀስ ኤርሚያስ አልቃሻው ነብይ ነው ቢባለው፣ አዎ ለቅሶ ነገር ስላበዛ ኤርሚያስ ይሉሃል። ሌሎቹማ ከነቢያት አንዱ ነው፣ እንደው ድንገት ብቅ ያለ ከነቢያት አንዱ ነው ይሉሃል።
የመጀመሪያው በመረጃ ነው። ሁለተኛው በመገለጥ ነው የሚመለሰው። የመጀመሪያው የሰው ነው፣ መረጃ ነው። ሁለተኛው መገለጥ ነው፣ ብርሃን ይፈልጋል። የሁለተኛው መልስ አየህ፣ ዝም ብለህ እንትና ነህ አትለውም። ኢየሱስን ቀጣይ ለመመስከር ብርሃን ያስፈልጋል። መንፈስ ቅዱስ ሊኖር ግድ ነው። የቀጣዩ ጥያቄ ለመመለስ ቀጣዩ ነው ከባድ። የመጀመሪያው ሰዎች ማን ይሉኛል ነው፣ መረጃ ነው። ሁለተኛው መገለጥ ነው። እናንተስ? አሁን ከባድ ነው። እናንተስ ከባድ ነው። እናንተስ አለ። እናንተ 3 ዓመት አብሬያችሁ ኖሬያለሁ። ባህር ስከፍል አይታችኋል። 5 ሺህ ስመግብ አይታችኋል። ባህር ላይ ወክ ሳደርግ አይታችኋል። አጋንንት ሳወጣ አይታችኋል። ጣሊታን የተኛችሁን ለቀስተኞች ጋር ገብቼ ለቀስተኞችን አስወጥቼ ለቅሶ መሃል ገብቼ እንዳሳቋቸው ታውቃላችሁ። የአንዲት የመበለት ልጅን አጋንንት ሲጫወትባት የነበርኳትን ስፈውስ አይታችሁኛል። ይህን ሁሉ ሳረግ አይታችሁኛል። ደብረ ታቦር ላይ ልብሴ ሲቀየር አይተሃል። ጴጥሮስ አይተሃል። ሙሴና ኤልያስ ከሕያዋንና ከነቢያትና ከሕግ መጥተው አብ ሰማይ ከፍቶ በእርሱ ደስ የሚለኝ ልጄ ሲል አብ ስለ እኔ ሲያወራ አይተሃል። ማን ትሉኛላችሁ? እናንተስ? ይሄን ሁሉ ያያችሁ ከኔ ጋር የወጣችሁ የወረዳችሁ እናንተ ማን ትሉኛላችሁ? ከባድ ነው፣ ከባድ ነው። እዚህ ጋ ነው ወንጌል የጀመረው። ይሄ መልስ ውስጥ የዘላለም ይወጣል። መንፈስ ቅዱስ ጴጥሮስን ተዋሰው። እንዴት ተዋሰው አትለኝም? ልነግርህ ነዋ። እናንተስ እኔን ማን እንደሆን ትሉኛላችሁ አላቸው። ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ዝም ብለህ የ32 ዓመት አይሁዳዊ አይደለህም። ስናይ ከኛ ጋር ፊቱ ግርጥት ያለ ፀሐይ የደበደበውት ጠፈር ጫማ ያረገ ወክ ያረክ ተመሳሳይ ፊት ኖ ዩአርናት እንደዛ አይደለም። አንተ ክርስቶስ የእግዚአብሔር ልጅ ነህ። ምን ማለት መሰለ? ከሰማይ የወረድክ ሰዎችን ለመቤዥ የመጣ የእግዚአብሔር ቃል ነህ። አንተ ዝም ብለህ አይደለም። ኤልያስ ሙሴ አይደለም፣ ከነሱ ትለያለህ። ሙሴ ሞት ይዞት ደክሞታል። አንተ ሞት እንዳደረገ ትነሳለህ። ኤርሚያስ አልቅሷል። አንተ ግን የእስራኤልን ለቅሶ በደስታ ትመልሳለህ። ዝም ብለህ ነቢይ አይደለህም አንተ። ክብር ለኢየሱስ ይሁን። ዝም ብሎ ነገር አይደለህም አሉ። አንተ ትለያለህ። ከጠቀስናቸው ከዘረዘርናቸው ከነ ዮሐንስ ትለያለህ። ሁሉንም ሞት ከልክሏቸዋል። ሙሴ ከነዓን አልገባም። ሞት ይዞታ አስቀርቶታል። ኃጢአት ሰርቷል። ወደ ኋላ ተጎትቷል። እግዚአብሔርን አሳዝኗል። እግዚአብሔርም ያን የወደው የነበረውን ሙሴ አልቀደስከኝም አትገባም ብሎታል። አንተ ትጨርሳለህ። ሙሴ ግማሽ ላይ አቋርጦ ሄዷል። አንተ ህዝቡን ከሲኦል ወደ ገነት ነው የምትወስደው። ሙሴ ከግብፅ ወደ ከነዓን ነው የወሰደው። ያንተ ይለያል። ከዘላለም ሞት ወደ ዘላለም ሕይወት ነው የምትወስደው። ዝም ብለህ ራንደም አይሁዳዊ አይደለህም አንተ። ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው፣ አየህ ብርሃን ነው ያልኩህ ልነግርህ ነው። ምንድን ነው የሚለይህ እንዳልክ ኦርቶዶክስ ጋርም ኢየሱስ አለ፣ ካቶሊክ ጋርም አለ። ያንተ ምንድን ነው የሚለይህ? ብርሃን ነው። ጴጥሮስ ያለውን ነው ያልኩት። ኢየሱስ ወዲያው ልክ ይሄን ጴጥሮስ ካለ በኋላ ምን አለ? ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን። አየህ ስምዖን ልክ ይሄን ከመለሰ በኋላ ኮፈስ ሊል ነው። ጴጥሮስ ይገርማችኋል እንዴ እኔ መልስ ሰጥቼ ወደ 12 ዞሮ እንዴ ኢየሱስን ሊል ሲል ኢየሱስ የኔ አባቴ ያውቃል፣ ልብ አውቅ አይደለም። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደሜን አልነገረህም። አባቴ ነው የነገረህ አለው ኢየሱስ። አባቴ ነው የነገረህ። አጥንተህ እኔ ማን እንደሆንኩ አታውቀኝም። አባቴ ሹክ ብሎሆም ሰማይ ነው የገለጠልህ ይህንን ብርሃን። ስምዖን አቤት፣ ተመራምራ አላገኘኸኝም። እኔን እንደ ሌሎቹ በመረጃ ነበር የምታውቀኝ። አሁን በመገለጥ ያወቀኝ አባቴ ነው የነገረ። ስለ እኔ አብ ካልፈቀደው በቀር ማንም አያውቅም አለ ጌታ ኢየሱስ። ማንም ብርሃን ካልሆነ ኢየሱስ ጌታ ነው ብለህ ለመቀበል ይከብዳል እኮ ይከብዳል። ኦፍኮርስ ይከብዳል። የ8 ቀን ልጅ እንዴት ነው ጌታ የምትለው? ማርያም የምትባል የተወደደች የጌታ እናት እንዲህ ይዛ በቤተ መቅደስ እንዲህ ይዛ የ8 ቀን ልጅ ስትመጣ የ8 ቀን ልጅ አይተህ አምላክ ነው። ኧረ ቴዲ ከባድ ነው። ብርሃን ይፈልጋል። ኢየሱስ ብርሃን ነው። ጌታ ራሱ ምን አለ መሰለህ? በእኔ የማይሰናከል እርሱ ብፁዕ ነው አለ። መሰናከል አለ ማለት ነው በኢየሱስ። ለዛ ነው ዓለም በኢየሱስ ጉዳይ ድንብር ብሮ ያወጣው። ምንም ነገር ስትል ተስማምታ ኢየሱስ ላይ መከራዋ የምትበላው ዓለም ለዛ እኮ ማርያም ስትል የጌታ እናት የኢሳ እናት ችግር ኖርማል ነው። ሚካኤል ስትል ሊቀ መላእክ ነው ኖርማል ነው። ኤልያስ ስትል ከነቢያት አንዱ ነው ኖርማል። ኢየሱስ ስትል የቀራቢ ዮሴፍ ልጅ ጌታ ነው ስትል ድንብርብራቸው። አየህ ጌታ ራሱ በእኔ የማይሰናከል ብፁዕ ነዋል። የዘላለም አምላክ ሰዎችን ለማዳን የመጣበት መንገድ ከሰዎች ኤክስፔክቴሽን ውጭ ነው። ለምንድን ነው በቤተ መንግስት በታጅቦ በጋሻ ጃግሬዎች ያልመጣው? የእግዚአብሔር በጎ ፍቃዱ ያ ስላልሆነ።
እና ግርግምተኛ ለንግስናው ቃል ማብራሪያ የሌለበት የዘላለም አምላክ ከአባቱ ጋር በዘላለም በዙፋኑ በቀኝ ተቀምጦ የነበረ ኢየሱስ ግርግምተኛ እያልከኝ ነው እንዳልኩ። ኦፍኮርስ ለውበቱ ማብራሪያ ቃል የሌለው ቃላት ተሰብስበው ኢየሱስ መልኩ ይሄን ይመስላል ብለን አማርኛ ስንደረድር ፊደላት ሁሉ ጦልጋግደው ተኮላልፈው በሚቀሩበት ይህ ጌታ እናየው ዘንድ ደምግባት የለውም የተባለው ነው ያንተ አምላክ።